The man who goes by Toko says the collie costume has helped his dream come true of becoming an animal. ባለማችን ላይ ብዙ አስከራሚና ተፈጥሮን የሚገዳደሩ ክስተቶችን አይተው ይሆናል። ነገር ግን ሙሉ ለሙሉ የሰው ልጅ ማንነትና ክብሩን ትቶ እንደ ውሻ ለመኖር በሚሊየን የሚቆጠር ብር ያወጣ ሰው አለ ብላችሁ ታስባላችሁ? ተፈጥሮ ሁልጊዜ ለሰው ልጅ ጥበብና ዕውቀት ዋነኛ ምንጭ ነች። ባለማችን ላይ የነበሩ ታላላቅ ፈላስፋዎች ስለ ተፈጥሮ ውበት፣ አስደናቂ አፈጣጠርና ከሰው ልጅ ሕይወት ጋር ስላለው ቁርኝት ጥልቅ የሆኑ ሚስጥራትን ተናግረዋል። ጥንታዊው የግሪክ ፈላስፋ አርስቶትል ተፈጥሮ ምንም ነገር ያለ ምንም ምክንያት አታደርግም፣ በእያንዳንዱ ፍጥረትና ክስተት በስተጀርባ የራሱ የሆነ ትልቅ ዓላማና የተቀናጀ የህይወት ዑደት አለ ይላል። በፊዚክስ ዘርፍ ለዓለማችን ላበረከተው ከፍተኛ አበርክቶ የክብር የኖቤል ሽልማት የተሸለመው ጀርመናዊው ሳይንቲስት አልበርት አይንስታይን ወደ ተፈጥሮ በጥልቅ ተመልከት፣ ከዚያም ሁሉንም ነገር በተሻለ ውስጥ ትረዳለህ ይላል። ተፈጥሮ ለሁሉም ፍጥረታት የራሷ የሆኑ የአፈጣጠር ልዩነቶችን አላብሳለች። በዓለማችን ላይ ብዙ አስገራሚና ተፈጥሮን የሚገዳደሩ ክስተቶችን አይተው ይሆናል። ነገር ግን ሙሉ ለሙሉ የሰው ልጅ ማንነትና ክብሩን ትቶ እንደ ውሻ ለመኖር በሚሊየን የሚቆጠር ብር ያወጣ ሰው አለ ብላችሁ ታስባላችሁ? አዎ፣ ይህ በምስሉ ላይ የምታዩት ፍጡር እውነተኛ ውሻ አይደለም። የሰውን ተፈጥሮ በገንዘቡ የቀየረው ጃፓናዊ ቶኮ ነው። ዛሬ ሳይንስና ሰዎችን ያስገረመው የዚህ ሰው ሚስጥራዊ ታሪክ እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። በቀጣይ የምንሰራቸው ስራዎች እንዲደርሳችሁ ላይክ፣ ኮሜንት፣ ስራችን ለሌሎች ተደራሽ እንዲሆን ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። To transform into a dog. So he's still a mammal, y'all, but look at this. Not rolling over, like for real. የቀድሞ የሰው አምሳል ቶኮ የተወለደው በጃፓን ከዛሬ 30 ዓመት በፊት ነበር። ቶኮ በአንድ ቀን እንስሳ መሆን ተመኘ፣ ያውም የቤት እንስሳ የሆነውን ውሻ። ፈልጎም አልቀረም። ሰው የነበረው ቶኮ ራሱን ውሻ ሆኖ አገኘው። በተለይም የኮሊ የተባለውን የውሻ ዝርያ በጣም ይወድ ነበር። ቶኮ እድሜው እየገፋ ሲሄድ ይህንን እንግዳ ህልሙን እውን ለማድረግ ወሰነ። እንደ አውሮፓውያኑ በ2022 ዘፔት ከተባለ የፊልም ዕቃዎችና አልባሳትን ከሚያዘጋጅ ድርጅት ጋር ተነጋገረ። ድርጅቱም ልክ እንደ እውነተኛ ውሻ የሚመስል ሰው በውስጡ ገብቶ ሊንቀሳቀስበት የሚችል ልብስ ለቶኮ እንዲሰሩለት አዘዘ። ዘቴፕ የተባለው ይህ የአልባሳት ፋብሪካ ይህንን ልብስ ሰርቶ ለማጠናቀቅ ብቻ ለድርጅቱ ሙሉ 40 ቀናት ፈጅቶበታል። ወጪውስ ምን ያህል ይመስላችኋል? ቶኮ ለዚህ የውሻ ልብስ ብቻ 2 ሚሊዮን የጃፓን ገንዘብ ወይም 14000 የአሜሪካን ዶላር የሚጠጋ ገንዘብ ከፍሏል። አሁን ባለው የሀገራችን ምንዛሬ ቶኮ ውሻ ለመሆን 2 ሚሊዮን 562 ሺህ ብር ወጪ አድርጓል። ልብሱ ሲጠናቀቅ ቶኮ ወደ ውሻነት ተቀየረ። አሁን ላይ ልክ እንደ እውነተኛ ውሻ በአራት እግሮቹ ይሄዳል፣ መሬት ላይ ይንከባለላል፣ አልፎ ተርፎም በጓሮ ውስጥ ከእውነተኛ ውሾች ጋር ይጫወታል። ምስል ቶኮ ለመጀመሪያ ጊዜ መንገድ ላይ ወጥቶ ሰዎች ሲሰበሰቡበትና ፎቶ ሲያነሱት የታየበት፣ ቶኮ በውሻነቱ ደጅ የረገጠበት የመጀመሪያ ጊዜ ነው። ቶኮ ለመጀመሪያ ጊዜ በዚህ ውሻ ማንነቱ ወደ ውጭ ወጥቶ በሰዎች ፊት በታየበት ወቅት በአካባቢው የነበሩ ሰዎች እውነተኛ ውሻ መስሏቸው ነበር። እውነታውን ሲያውቁ ግን ማመን አልቻሉ። ቶኮ አሁንም ቢሆን እውነተኛ ማንነቱንና ፊቱን ለሰዎች ለማሳየት አይፈልግም። ምክንያቱም ጓደኞቹና አብረውት የሚኖሩ ሰዎች እብድ ነው ብለው እንዳያገሉትና እንዳያጣጥሉት ስጋት እንዳለበት ይናገራል። በምስሉ ላይ እንደምትመለከቱት ቶኮን በሰንሰለት አስራ ውጪ ይዛ የምትወጣውና የምታጫውተው ሴት ባለቤቱ ሳትሆን የተቀጠረችለት ረዳት ናት። እሷም እሱን እንደ እውነተኛ ውሻ የቤት እንስሳት በመንከባከብ ድጋፍ ታደርግለታለች። እርሶ ስንት ቢከፈሎት ሰው የሆነውን ውሻ በሰንሰለት አስረው ይጓዛሉ? አብራችሁን ስለነበራችሁ እናመሰግናለን። በቀጣይ የምንሰራቸው ስራዎች እንዲደርሳችሁ ላይክ፣ ኮሜንት፣ ስራችን ለሌሎች ተደራሽ እንዲሆን ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌሎች ስራዎች በድጋሚ እንገናኛለን። እስከዚህ